ከኑሮ ጫና ወደ መፍትሄ ችግሩን ማወቅ የመፍትሄው መጀመሪያ ነው። አንድ ጥያቄ ልጠይቅ። ጠዋት ከእንቅልፍ ስትነሳ የመጀመሪያው ሐሳብ ምንድነው? ዛሬ እንዴት ነው የማሳልፈው? ወጪን እንዴት አሸንፋለሁ? የቤተሰቤ ኃላፊነት እንዴት እወጣዋለሁ? እነዚህ ጥያቄዎች የአንተ ብቻ አይደሉም። በየቀኑ የሚሊዮኖች ሰዎች አእምሮ ውስጥ የሚመላለሱ ሐሳቦች ናቸው። ነገር ግን ዛሬ ስለ ጫና ብቻ አንነጋገርም። ከጫናው እንዴት ወደ መፍትሄ መሄድ እንደምንችል እንነጋገራለን። እሺ ጥሩ ሰላም ውድ ቤተሰቦች እንደምን ናችሁ? እሺ ወደ ዛሬው ርዕሳችን እናልፋለን። ጫና ምንድነው? በመጀመሪያ ጫና ምንድነው? ብዙ ሰዎች ጫናን እንደ ጠላት ያዩታል። ነገር ግን ጫና ሁልጊዜ ጠላት አይደለም። አንዳንድ ጊዜ ጫና ህይወታችንን የምንቀይርበት አቅጣጫ ያሳያል። አንድ ዛፍ ለመሆን በመጀመሪያ አፈርን መግፋት አለበት። አንድ አልማዝ ውብ ለመሆን ከፍተኛ ግፊት ውስጥ ያልፋል። ሰውም እንዲሁ ነው። አንዳንድ ጊዜ ዛሬ ያለኸው ጫና ነገ የምትኮራበትን ማንነት እየገነባ ሊሆን ይችላል። የጫና ትልቁ አደጋ ገንዘብ ማጣት አይደለም፣ ስራ ማጣትም አይደለም። ትልቁ አደጋ ተስፋ ማጣት ነው። አንድ ሰው ተስፋውን ካጣ መንገዱንም ያጣል። ነገር ግን ተስፋ ያለው ሰው መንገዱን ያገኛል። መንገዱ ባይኖር ይፈጥራል። መሄድበት መንገዱን ባይኖር ራሱ መንገድ ያወጣል። ችግሩን አትካድ። ብዙዎች ምንም አይደለም ብለው ያልፋሉ። ነገር ግን ያልታወቀ ችግር አይፈታም። ራስህን ጠይቅ። በእውነት የሚያስጨንቀኝ ምንድነው? አንደኛ ገንዘብ ነው? ሁለተኛ ስራ ነው? ሶስተኛ ፍርሃት ነው? ወይስ ራሴን አለማመን ነው? ብለህ ራስን ጠይቅ። ችግሩን በስሙ ስትጠራው የመፍትሄው በር ትከፍታለህ። የዛሬ ተግባር ወረቀት ውሰድ። 3 ጥያቄዎች ጻፍ። አንደኛ በህይወቴ ትልቅ ጫና ምንድነው ብለህ ወረቀቱ ላይ አስፍር። ሁለተኛ ይህ ጫና ምክንያቱ ምንድነው ብለህ ጻፍ። ሶስተኛ ጥያቄ ዛሬ ማድረግ የምችለው ትንሽ እርምጃ ምንድነው ብለህ አስብ። እነዚህ 3 ትላልቅ ጥያቄዎች ካሰፈርክ ሶስታቸው የጻፍክባቸው ምክንያቶችና ምንነታቸው ወቅ። ትልቅ ለውጥ የሚጀምረው ከትንሽ እርምጃ ነው። የነዚህ ጥያቄዎች መልስ ስታገኝ ወደ እርምጃ መጓዝ ትጀምራለህ ማለት ነው። አስታውስ፣ ጫና ህይወትን አይወስንም። ለጫናው የምትሰጠው ምላሽ ነው የሚወስነው። ዛሬ ጫናህን እንደ መጨረሻ አይተው እንደ አዲስ ጅምር እየተመለከትከው ጀምር። በሚቀጥለው ክፍል ደግሞ ጫና ወደ እድል እንዴት እንቀይረዋለን በሚለው ርዕስ እንቀጥላለን። ይህ ወደውት የሚኖሩት ህይወት ነው። ከኑሮ ጫና ወደ መፍትሄ የሁለት ግንበኞች ታሪክ ላጫውታችሁ። አንድ ቀን አንድ ሰው በአንድ የግንባታ ቦታ አለፈ። 2 ግንበኞች ድንጋይ ሲደረድሩ አየ። ወደ መጀመሪያው ግንበኛ ጠጋ ብሎ ምን እየሰራህ ነው ብሎ ጠየቀው። ግንበኛውም በቁጣ ሲመልስለት አታይም? ቀኑን ሙሉ ድንጋይ እየተሸከምኩ ነው፣ ደክሞኛል። ከዚያ ይሄን ካዳመጠ በኋላ ከዛ ወደ ሁለተኛው ግንበኛ ሄዶ አንተስ ምን እየሰራህ ነው ብሎ ጠየቀው። ሰውየውም ፈገግ ብሎ እንዲህ አለ፣ እኔ ድንጋይ አልደረድርም፣ ሰዎች ለብዙ ዓመታት የሚጸልዩበትን ታላቅ ቤተ እምነት እየገነባው ነው አለው። ሁለቱም አንድ ስራ እየሰሩ ነበር። የተለየ ግን አመለካከታቸው ነበር። ከኑሮ ጫና የሚጀምረው በአእምሮ ነው። ብዙ ጊዜ የሚያስጨንቀንን ችግር ብቻ አይደለም፣
ችግሩን የምናይበት መንገድ ነው። አንድ ሰው ስራውን እንደ ቅጣት ያያል፣ ሌላው ደግሞ እንደ ወደፊት ህይወት የሚደርሰው ድልድይ ያየዋል። ልዩነቱ በስራው ሳይሆን በአስተሳሰባቸው ነው። የባህር ላይ መርከቡ የተሰራው በወደብ ለመቆም አይደለም፣ ማዕበሉን ለመቋቋም ነው። ሰውም እንዲሁ ነው። ቀላል ህይወት ለመኖር አልተፈጠረም፣ ፈተናን እየተማረን ለማደግ ቢሆን እንጂ። 3 ጥያቄዎች ጫና ሲመጡ ራስህን ጠይቅ። ይህ ምን ሊያስተምረኝ ነው? ከዛ በኋላ ምን ችሎታ ይኖረኛል? ዛሬ አንድ እርምጃ ምን ልውሰድ? እነዚህ ጥያቄዎች ካማረረው ወደ መፍትሄው ይወስዱሃል። ምናልባት ዛሬ ከባድ ጫና ውስጥ ትሆን ይሆናል። ነገር ግን አስታውስ፣ የዛሬ ፈተና የነገ ጥንካሬ ሊሆን ይችላል። እንደ ሁለተኛው ግንበኛ ሁኑ። ችግርህን ብቻ አትመልከት፣ ከችግሩ በላይ ያለውን ዓላማ ተመልከት። ያኔ ከኑሮ ጫና ወደ መፍትሄ የሚወስደውን መንገድ ታገኛለህ። ይህ ወደውት የሚኖሩት ህይወት ነው።